እንዴት ናችሁ? ሰላም ጤና ይስጥልን ውድ የዲስከቨር ጎንደር ዩቲዩብ ቻናል ቤተሰቦቻችን እንደምን ቆያችሁን? አሁንም በድጋሚ ትንሽ ጠፋ ካልን በኋላ እንደገና ተመልሰናል። አሁን ያለነው ደግሞ የት ይመስላችኋል? እስቲ ገምቱ። ኦኬ እሺ፣ አሁን ያለሁት ማራኪ ነው። ማራኪ ማዞሪያው ላይ ነው ያለሁት። በዚህ ጋር የሆስፒታል መንገድ ነው ያለው። በጣም በሚያምር መልኩ አልቋል። እዚህ ጋር ወደዚህ ደግሞ አዘዞ የሚወስደው በጣም ሰፊ አስፋልት ነው እዚህ ጋር ያለው። በጣም ያምራል። እዚህ ጋር ደግሞ ጎንደር ዩኒቨርሲቲ እዚህ ጋር አለ። መሀል ላይ ያለ ነው። አሁን የምንሄደው ወደ ኮሌጅ አቅጣጫ ነው የምንሄደው። አብረን ዞር እንላለን። ቪዲዮአችንም ላይክ በማድረግ ጀምሩ እንላለን። እስኪ ዞር እያልን እናያለን። አሁን ጎንደር ዩኒቨርሲቲ መግቢያ በር ላይ ነው ያለ ነው። አካባቢው ይሄን ይመስላል። አሁን ዛሬ አርብ ነው። ከቀኑ 6 ሰዓት አካባቢ ነው። ኃይለኛ ፀሐይ ነው ያለው። ያው ግን ለእናንተ ፀሐይ እየተመታን ነው። ዞር እንላለን። እዚህ ጋር የግቢያችን በራፍ አለ። የግቢያችን መግቢያ በር አለ። እዚህ ጋር አዲስ ነገር አለ። የአካባቢ እንደዚህ ተቆፍሯል። ምን እየተሰራ እንደሆነ አብረን የምናየው ይሆናል ወደፊት ማለት ነው። እዚህ ጋር ያለው ተራራ ቶታል ነው የተቆፈረው። በብዙ ገብቷል ወደ ውስጥ። በዚህ ጋርም መንገድ አለን ወደታች የሚወስድ ያሳልፈናል። አይ ዶንት ቲንክ ሶ። እዛ ጋር እግረኛ መንገድ ላይ አፈር እየተነፋ ነው። እንሞክራለን። ጋይስ ቻናላችን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ እንላለን። ቪዲዮአችንን ላይክ በማድረግ ቪዲዮውን ጀምሩ እያልን አብራችሁን ቆዩ። እንቀጥላለን። ላቋርጥ ይመስለኛል። ግራ ቀኛችን እናያለን። እናቋርጣለን። ኦኬ በዚህ መንገድም እንደዚህ ነው። ይህ ተራራው በዚህ ነው የተቆፈረው። በሩ ጎን ያለው ማለት ነው።
አካባቢ ላይ ነው እየተሰራ ያለው። ይህ ሁሉ ቁፋሮ እስከዚህ ድረስ ይመጣል ይመስለኛል። እዚህ ጋ ደግሞ የማህበረ ቅዱሳን ህንፃ አለ በግራ በኩል። አሁን ማራኪ ወደ ኮሌጅ የሚወስደው ቁልቁለት ላይ ነው ያለ ነው ይመስላል። ኮሌጅ አሁን ላይ አዲስ መልክ እየያዘች ነው። ይህ የአስፓልቱ አካፋይ ከተነሳ በኋላ መንገዱ እንደዚህ ሰፍቷል። በጣም አሪፍ ሆኗል። ግን አንድ ያየሁት ነገር መንገዱ አካፋዩ እንደመነሳቱ ተሽከርካሪዎች መስመራቸውን ይዘው እንዲሄዱ መስመር ነገር ቢሰመር አሪፍ ነው ብዬ አስባለሁ። ምክንያቱም እዚህ ጋር ደግሞ ለፊት ፉድ ዞን አለ። ፊት ለፊት ላይ እነዚህ ዋኩዎች አልቀዋል። እስኪ የእግረኛ መንገድ ይዘን እንሂድ ዛሬ። አስፋልቱን እየሄድን ነው። ኦኬ፣ እዚህ ጋር የሚያምር እይታ አለ። እነዚህ ዘንባባዎች ደግሞ አሁን ቅርብ ጊዜ የተተከሉ ናቸው። እነዚህ ሲጸዱ ስ የሚታይቲን ከአሁን ላይ ግን እዛ እንትን ላይ አይደለም ያሉት። ገና ቅርብ ጊዜ ነው የተተከሉትና ሲያድግ ይሄን አካባቢ የሚገርም ሉክ ነው የሚሰጡት። ዘንባባዎቹ በደንብ ቅጠላቸው በደንብ ሲያድግ የሚገርም እይታ ነው የሚኖረው። ይህን አካባቢ በጣም ነው የሚያስቡት። አሁን ፍሎሪዳ ሆቴል አካባቢ ነው ያለ ነው። ፍሎሪዳ ደርሰናል። የባይስክል ሌኑ አልቋል። ወይም እንደዚህ አልቋል። አሁን እየሄድኩ ያለሁትም በዋክዌይ ነው። So this is nice. This is Florida. Here, Florida. ዘንባባዎች እስከዚህ ድረስ ነው የሚመጡት። ያው እንግዲህ እንዲጸድቁ እንመኛለን። አይሆፕ ይጸድቃሉ ብዬ ተስፋ አደርጋለሁ። የእጽዋት ባለሙያዎች ተክሳብ ውስጥ በዚህ እድሜያቸው ተተክለው ይጸድቃሉ ወይስ አይጸድቁም የሚለው እዚህም ጋር ይቀጥላል። አረንጓዴ ሲሆኑ ደግሞ ለአካባቢ የሚሰጡት እይታ መገመት ነው። በአንዴ ቁጭ ብለናት መጥተናል። አሁን ደግሞ ያለነው ወደ ጎንደር ፕላዛ አካባቢ ነው ያለነው። አሁን ፕላዛ ሆቴል አካባቢ ወይም ሃርድ ሮክ አካባቢ ነው ያለነው። ይህ ይመስላል የአካባቢው ገጽታ፣ አሁናዊ ገጽታ። ዛሬ ታህሳስ 24 አርብ ቀን 2018 ላይ እንገኛለን። ሃርድ ሮክ እንግዲህ የድሮ ሃርድ ሮክ የሚመስለው እስከ ቅርብ ጊዜ ባንክ ነበረ። አሁን ባዶ ነው የሚታየው። ያን ካፌዎች ምናምን አሉ። ያው ብዙ እግረኛ እናይም። ቀኑ 6 ሰዓት ነው።
በጣም ኃይለኛ ፀሐይ ነው ያለው። ለዛ ነው ጭርል ያለ አካባቢ ብዙ እንቅስቃሴ አይታይም። አብዛኞቹ እዚህ ፓርት ላይ ያሉት ይህ የኮሪደር ልማቱን ቀለም ተቀብተው ጨርሰዋል። ኦልሞስት ሌሎችም ደግሞ ኮንስትራክሽን ላይ ያሉ አሉ ብዙ። አሁን ደግሞ ጣና ሆቴል አካባቢ ነው የምንገኘው። ኮሌጅ አዲስ መልክ እየያዘች ነው። እዚህ ጋም ዘንባባው ይቀጥላል። ዘንባባው እስከታች ነው የሚሄደው። አካባቢው ለየት ያለ ውበት ነው የሚሰጠው። ግን መድረካቸው አሳስቦ ዞር ብላ ወደ ዋሊያ ትምህርት ቤት አካባቢ ነው ያለ ነው። ዋሊያ ትምህርት ቤት የተማራችሁ የት አላችሁ? በእድሳት ላይ ያሉ ቤቶች ስቲል አሉ። ትምህርት ቤትም አጥሩን አሻሽሏል። እዚህ ጋር እንደሚታየው ወደ ውስጥ ያሉም ቦታዎች ገና ስራ ላይ ያሉ አሉ። ይህ ዋሊያ ትምህርት ቤት ነው መግቢያ። እዚህ ጋር ደግሞ አዲስ የሚሰራ ህንጻ አለ። ቆይቷል መሰለኝ እንደዚህ ይሄን ቅርጽ ከያዘ እንየው ላይ ምን ጋር እንደደረሰ ማየት እንችላለን። እንደዚህ አካባቢ ያሉት የእግረኛ መንገድ ገና አላለቁም። ወደ ላይ ወደ ፍሎሪዳ አካባቢ ግን አልቀዋል። የሚያምር እይታ ነው ያላቸው። አሁን ወደ ሙያ ቴክኒክ ደርሰናል። ሙያ ቴክኒክ አካባቢ ነው ያለነው።
ነገር የቴክኒክ መግቢያ በሩ አሪፍ ነገር እየተሰራ ይመስላል። እዚህ ላይ እዚህ ቴክኒክ ጎን የነበሩት ኮንቴነሮች በሙሉ ፈርሰዋል። ቴክኒክ ስለፊት ያሉት ናቸው። እዚህ ጋር ቴክኒክና ሙያ መግቢያ በር ቴክኒክ ጎን የነበሩትም ኮንቴነሮች የሉም። ኮንቴነር በቃ ሙሉ በሙሉ ነው እዚህ ከተማ የጠፋው። አንድ አይታዩም። ወዴት ሄዱ? እዚህ ጋር ቁርጥ ቤት አለ። አሁን ማዞሪያ እየደረስን ነው። ወደ ኮሌጅ ማዞሪያ እየደረስን ነው። እዚህ አካባቢ ትራፊክ በጣም መጨናነቅ አለ። ሁሌም የማየው ነገር በዚህ መስመር እንዳለው የትራፊክ መጨናነቅ፣ አስፋልቶቹ ግን በጣም ጠባብ ናቸው። ከዚህ በላይ መስፋት ይችል በጣም አሪፍ ነው። ይህን አካባቢ የትራፊክ እንትን ለመያዝ በጣም የተቸገረ ይመስለኛል። እዚህ ላይ ያለው አስፋልት ጠባብ ነው እና ባጃጅም ታክሲም እዚሁ ጋር ሲቆም እዛ ላይ ብዙ ጃንክሽኖች ነው ያሉት፣ ከላይ ከታች ማዞሪያ ላይ ነው ያለነው። አሁን ማዞሪያ አሁን ላይ ያለው እይታ ይህን ይመስላል። እዚህ ጋር ወደ ታች መንገድ አለን። መሀል ላይ የነበረች ሰውቲን ተነስታለች። ኮሌጅ ማዞሪያ ይሄን ይመስላል። እዚህ ማዞሪያ ላይ ያየሁት አዲስ ነገር እዛ ጋር ትልቅ ስክሪን አለ። አንድ ስክሪን ፕሮባብሊ 150 ኢንች አይነት አንድ ነው። እዚህ ጋር የመጣንበት እዚህ ነው። ተራራው ጀምረን የመጣ ነው ከማራኪ ወይም ከጎንደር ዩኒቨርሲቲ ማለት ነው። እዚህ ጋር ደግሞ ወደታች እንመስላለን። እዚህ ጋር ወደ ፒያሳ የምንመጣበት አለ። እዚህ ጋር ደግሞ ወደ ሆስፒታል የምንሄድበት ሌላ አዲስ መንገድ አለ። አሁን የኛው መንገድ እኮ ግን አስፋልት የሚገባው አይነት ይመስለኛል። አሁን ባጃጅ የሚያስተናግደው ብዙ ባጃጆች ነው እዚህ ሆስፒታል መንገድ የሚወስደው ማለት ነው። ሶ ጋይስ ዲስ ኢዝ ኦል አባውት የዛሬው ቪዲዮአችን ይህን ይመስላል። ሶ ቻናላችን ሰብስክራይብ አድርጉ። ኔክስት ደግሞ ሌላ አዲስ ቦታ ሄደን ዞር ዞር እንላለን ማለት ነው። ቀጣይ ፕሮግራም እስከምንገናኝ ሰላም ቆዩን። ዛሬ ኮሌጅን ነበረ ዞር ነው። እናመሰግናለን። ሰላሙን